I show speed Ethiopia እንግዲህ ቃል በገባውልህ መሰረት ከዚህ በኋላ በተከታታይ የሚሰራቸው ቪዲዮዎች አንተም ብቻ ትኩረት ያደረጉ ነው የሚሆኑት። በእንግሊዘኛ ይህ ነገር ጸደይ ነው ስትል that's good it's nice ትላለህ አይደል? አሁን ደግሞ speed type of English ነው የምንማረው። በስፒደኛ ሲሆን ደግሞ ማለት ነው W እና L ነው የምትጠቀም። W ጸደይ ነው ይነፋል it's winning it's great it's the best ስትል Wን ትጠቀማለህ። አረ ነገር አይነፋም ስትል ደግሞ Lን ትጠቀማለህ። ለምሳሌ Bro, I just met Ronaldo and that's a massive W. Su! It's a day no በቃ እንዳሸነፍኩኝ አይነት ስሜት ይሰማኝ። So W ትጠቀማለህ ማለት ነው። ለምሳሌ ኮፍያ ያምራል ጸደይ ነው ማለት ከፈለክ ስፒድ ጋር ቁጭ ብላ your hat is W ትለዋለህ ማለት ነው። ግልጽ ነው። ይሄ ምግብ ጸደይ ነው. This meal is W. All right, good. L ደግሞ ምንድነው? አይነፋም ስትል መጠቀማት ነች እቺ ደግሞ። ለምሳሌ Bro, you think Messi is better than Ronaldo? Get out of my face. That's a huge L, bro. Get out of my face. It's a huge L. L ምንድነው አለ? አይነፋም ይረዛው አክ ምንም አይመስልም ሲል ስፒድ የሚጠቀመው ነው ማለት ነው። ግልጽ ነው። So W ምርጥ ነው ስትል L ደግሞ አይነፋም ስትል ፓርት 1 ነው። ፓርት 2 ፓርት 3 ያለ ስፒድ እስኪመጣ ድረስ ይሄንን ሁለት ሳምንት እንግሊዘኛን አሁን ካለበት አንድ ደረጃ ትንሽ ከፍ ለማድረግ እሞክራለሁ። አንተም ቪዲዮዎችን ተከታተል። እንወዳለን። ይቅናል። ቴክ ኬር